ፈተናን አትፍራ። ምንም ፈተና ነገን ፈርተው ዛሬ የሚረበሹ ሰዎች አሉ። No. You need to have the right kind of thought process. ትክክለኛውን አስተሳሰብ ስለ ህይወት ሊኖር ይገባል። እኔ እንደ ሃይማኖት ሰው ብቻ አይደለም ማለት ይሄ የእምነትም ጉዳይ ብቻ አይደለም ነገር ህይወትን ስትኖር እንደ ኢትዮጵያዊ አንተ ልታየው የሚገባው ነገር ችግር ትላንትም ችግር አይታል። አንዳንድ ጊዜ በጣም አታካብድ ህይወትህን እንትን አትበለው፣ አታጨናንቀው ራስህ። ትላንትም ችግር ውስጥ ነበርክ አንተ፣ እኔም ትላንት ችግር ውስጥ ነበር፣ ዛሬም ችግር ውስጥ ነህ አንተም እኔም፣ ነገም ችግር አለ። እናማ መፍትሄው ምንድነው? መፍትሄው ጉልበትን አሳየው። ለችግር ጉልበትን አሳየው። አንተ ማን እንደሆንክ አሳየው። አለህ ጥንካሬው፣ የአእምሮ ጥንካሬው፣ የስሜቱ መብሰል፣ የመንፈሳዊ ጥንካሬው አለ። you got the potential power inside you። ውስጥህ ነው የሚኖረው፣ የትም አይደለም። ኻሊድ አይደለም የሚሰጥህ፣ እኔ አይደለም የምሰጥህ፣ ወይ የሆነ እንትን ሼክ አይደለም የሚሰጥህ፣ የሆነ እንትን አይደለም የሚሰጥህ። ውስጥ ያለው ፓወር አንተው ጋር ነው ያለው፣ ያንተው ነው። ምናልባት እኔን የመሰሉ ወንድሞች እህቶች ውስጥ ያለው ነገር ሊያስታውሱ ይችላሉ፣ ሪማይንድ ሊያደርጉ ይችላሉ። ውስጥ ያለው ነገር እንድታወጣ ጉልበት ሊሆኑ ይችላሉ፣ ፑሽ ሊያደርጉ ይችላሉ እንጂ ውስጥ ያለው ነገር የምታወጣው አንተ ነህ። አንበርክከው ፈተናን፣ ግረፋው፣ አሳደ። ወላሂ ነው የምነግርህ። የማላውቀውን ነገር አይደለም ማወራ፣ የማውቀውን ነገር ነው። ትችልበታለህ፣ ትችይበታለሽ።